ስለናንተ በአንድ ነገር በጣም እርግጠኛ ነኝ። ስለ ሆርሙዝ ብዙ ነገር ሰምታችኋል። በሱ ምክንያትም የዓለም ነዳጅ ዋጋ ሲንር በዜናም ሆነ በሶሻል ሚዲያም ሆነ በአገራችንም እያየን ነው። የታክሲ ሰልፍ እንደ ባቡር ሐዲድ ረዝሞ ተመልክተናል። ዛሬ ግን ሰልፋችሁን ትታችሁ እዚህ ቪዲዮ ላይ አትኩሩ። ምክንያቱም ዛሬ ስለ ሆርሙዝ በጥልቅ እንመለከታለን። ዛሬ በዚህ ቻናል የሚከተሉትን ነጥቦች አብጠርጥረን የምናይ ይሆናል። የዓለም ጉሮሮ፣ ይህ መስመር እንዴት መላው የዓለምን ኢኮኖሚ አንቆ ሊይዝ ቻለ? የቬንዙዌላ እንቆቅልሽ፣ በዓለም ላይ አንደኛ ነዳጅ ያላት ቬንዙዌላ ሆና ሳለ ለምንድን ነው ዓለም ስለ ሆርሙዝ ዋይ ዋይ የሚለው? ሚስጥሩን ስትሰሙ በጣም ትደነቃላችሁ። የኢራን ቁልፍ፣ ኢራን በየት በኩል ሆና ነው እንደ ሰፈር ዘበኛ አላሳልፍም እያለች የምትገኘው? ኑሮ በስጋት፣ በአካባቢው ያሉ ሰዎች እንዴት ነው የሚኖሩት? የቅዠት ትንበያ፣ ሆርሙዝ ለአንድ ዓመት ቢዘጋ ምን ይፈጠራል? ይህንና የመሳሰሉትን ነገሮች የምንነጋገር ይሆናል። እስከ መጨረሻው አብራችሁን ቆዩ። እስኪ መጀመሪያ ካርታውን በደንብ እናጥናው። የሆርሙዝ ሰርጥ የሚገኘው በፋርስ ባህረ ሰላጤና በኦማን ባህር መሃል ነው። በስተሰሜን በኩል ማን አለች? ግዙፏና አስፈሪዋ ኢራን ትገኛለች። በስተደቡብ በኩል ደግሞ ኦማንና የተባበሩት አረብ ኤሚሬትስ አሉ። ኢራን የዚህን መስመር ረጃጅሙንና ስልታዊ ጠረፍ ትቆጣጠራለች። ከ50% በላይ የሚሆነው የባህር ዳርቻ የያዘችው እሷ ናት። ለዚህ ነው ኢራን ቤቱ የኔ ነው ከፈለኩ ቆልፈዋለሁ የምትለን። የምትቆልፈውም ምንም አታመጣም፣ ቤቴን የመቆለፍ መብት አለኝ ትላለች። ከፈለክ አቅም ካለህ ናግጠመኝ ትላለች። ስለዚህ አንተ ምንም አታመጣም። ተልባ ቢንጫጫ በአንድ ሙቀጫ እንደማለት ነው። አስገራሚው እውነታ የመስመሩ አጠቃላይ ስፋት 39 ኪሎ ሜትር አካባቢ ነው። 39 ኪሎ ሜትር እኮ በጣም ሰፊ ነው ትሉ ይሆናል። እውነቱ ግን ሌላ ነው። ግዙፉ የነዳጅ ታንከር ሊያልፍባቸው የሚችልባቸው አስተማማኝ መንገዶች እያንዳንዳቸው 3 ኪሎ ሜትር ስፋት ያላቸው ሁለት መስመሮች ብቻ ናቸው። የመርካቶ ጠባብ አንድ መንገድ በለው። ይህ ቦታ ለምን የዓለም ጉሮሮ ተባለ? ምክንያቱም አንድና አንድ ብቻ ነው፣ ነዳጅ። በዓለም ላይ በቀን ከሚመረተው ነዳጅ 20% የሚሆነው በዚህ ጠባብ መስመር ያልፋል። ቁጥሩን ቀላል እናድርገው። በየቀኑ 21 ሚሊዮን በርሜል ነዳጅ በዚህ መንገድ ያልፋል። ጃፓን፣ ህንድ፣ ቻይና የኢኮኖሚ ምድጃቸውን የሚያነዱት በዚህ መስመር በሚመጣ ነዳጅ ነው። ጥያቄው ግን ነዳጁ ከየት ነው የሚመጣው ወይም የሚመረተው የሚለው ነው። አንደኛዋ ሳውዲ አረቢያ ናት። በዓለም ትልቁ አቅራቢ እሷ ናት። ኢራቅ፣ ኩዌትና ዩኤኢ ግዙፉ አምራች ናቸው። ኳታር የዓለም ትልቁ የተፈጥሮ ጋዝ አቅራቢ ናት። እነዚህ አገራት የነዳጅ ማከማቻቸው ሞልቶ ቢፈስ እንኳን በሆርሙዝ ካላለፈ ለገበያው ማቅረብ አይችሉም። ልክ እንደ ገበያ መውጫ በር ነው። ያ በር ከተዘጋ ሸቀጡም እዛው ይበሰብሳል፣ ገዥውም ይራባል። ለኛ አፍሪካውያን ደግሞ ነገሩ የባሰ ነው። መኪና የሌለን አፍሪካውያን እንኳን እፎይ አንልም። ምክንያቱም የጭነት መኪና ነዳጅ ሲወደድ ገበሬው ያመረተውን ሽንኩርትና ጤፍ ዋጋ እጥፍ ይሆናል። ሆርሙዝ ሲታፈን እኛ አፍሪካውያን እንደታገትን ቁጠሩት። እዚህ ጋር ነው ብዙ ሰው የሚሳሳተው። ቆይ በዓለም ላይ ከፍተኛ ነዳጅ ክምችት ያላት ሀገር ቬንዙዌላ አይደለች እንዴ? ታዲያ ለምንድን ነው ሆርሙዝ ላይ ደን የተንጠለጠለው ይላል? ይህ በነዳጅ ንግድ ውስጥ ትልቁ ሚስጥር ነው። ቬንዙዌላ 300 ቢሊዮን በርሜል ክምችት ያላት ሀገር ናት። ነገር ግን ሁለት ትልልቅ ችግሮች አሉባት። የጥራት ችግር። የቬንዙዌላ ነዳጅ ከባድ ነዳጅ ነው። ልክ እንደ ወፍራም ማር ወይም ጭቃ ነው። ለማውጣትና ለማጣራት በጣም ውስብስብና ውድ ማሽነሪ ይጠይቃል። የሆርሙዝ ነዳጅ ግን በጣም ቀላል ነው። ልክ እንደ ውሃ በቀላሉ የሚፈስና ለማጣራት በጣም ርካሽ ነው። ሁለተኛ ፖለቲካዊ። ቬንዙዌላ ከአሜሪካ ጋር በገበችው ጠብ ማዕቀብ ተጥሎባታል። በአንድ 30 ደቂቃ ውስጥ
አንጠልጥሎ የቬንዙዌላውን መሪ እንደወሰዳት ትራምፕ ይታወሳል። መሰረተ ልማቷም ወድሟል። የአፍሪካና የኢትዮጵያ ሁኔታ። ሆርሙዝ ሲዘጋ እኛ አፍሪካውያን ለምን እንንጫጫለን? ምን አገባኝ ትል ይሆናል። እኔ እንደዛ ሳስብ ስለነበር ነው። ስሙኝ፣ ኢትዮጵያ ነዳጅ የምታስገባው በጅቡቲ ወደብ እንደሆነ ታውቃላችሁ። የጅቡቲ የሚመጣው ነዳጅ ደግሞ አብዛኛው ከኩዌት ወይም ከሳውዲ አረቢያ የሚመጣ ነው። ሆርሙዝ ከተዘጋ ነዳጅ ከጅቡቲ አይመጣም። ነዳጅ ከሌለ ደግሞ ከጅቡቲ ወደ አዲስ አበባ የሚመጡ የጭነት መኪኖች ይቆማሉ። ውጤቱ በገበያ ላይ ሽንኩርት ዋጋ እስከ 1000 ብር ሊሆን ይችላል። አፍሪካ ውስጥ ነዳጅ የላትም እንዴ? አፍሪካ ውስጥ ነዳጅ የላትም እንዴ? አላት። አፍሪካ ውስጥ እንደ ናይጄሪያ፣ አንጎላ፣ ሊቢያ እና አልጄሪያ ያሉ የነዳጅ ሀያላን ሀገራት አሉ። አንደኛ ናይጄሪያ አፍሪካ ቁጥር 1 ነዳጅ አምራች ናት። ነገር ግን የራሷን ሕዝብ ፍላጎት እንኳን በደንብ መሸፈን አቅቷታል። አንጎላ ብዙ ነዳጅ ብታወጣም አብዛኛው ወደ ቻይና ነው የሚላከው። ችግሩ ግን አፍሪካዊቷ ናይጄሪያ ነዳጅ ብታመርትም ዋጋው የሚወሰነው በዓለም አቀፍ ገበያ ነው። ሆርሙዝ ሲዘጋ የዓለም ነዳጅ ዋጋ ሲጨምር ናይጄሪያም ዋጋዋን ትሰቅላለች። ስለዚህ አፍሪካውያን መሆናችን ከዋጋ ውድነት አያድነንም። ሆርሙዝ ለ1 ዓመት ቢዘጋ ምን ይፈጠራል? የነዳጅ ዋጋ የአንድ በርሚል እስከ $1000 ሊገባ ይችላል። ይህም ማለት በኢትዮጵያ 1 ሊትር ቤንዚን አሁን ካለበት 50 እጥፍ ሊሆን ይችላል። ያኔ መኪና ማቆሚያ ጠፍቶ ሳይሆን ቤንዚን ጠፍቶ መንገዱ ባዶ ሊሆን ይችላል። ዓለም አቀፍ ረሃብ። ነዳጅ ከጠፋ ማዳበሪያ አይመረትም፣ ትራክተሮች አያርሱም፣ ምርት አይጓጓዝም። ይሄ ወደ ዓለም አቀፍ ረሃብ ቀውስ ሊያመራ ይችላል። ጦርነት። አሜሪካና ቻይና ኢኮኖሚያቸው እንዳይፈርስ የግድ መስመሩን በኃይል መክፈት ይሞክራሉ። ይሄ ደግሞ ወደ 3ኛው ዓለም ጦርነት እንደሚያመራ እርግጥ ነው። አማራጭ ሌላ መንገድ የለም ወይ? አለ፣ ግን አይበቃም። ሳውዲ አረቢያ እና ዩኤኢ ወደ ቀይ ባህር የሚደርሱ ቧንቧዎች አሏቸው። ነገር ግን እነዚህ ቧንቧዎች የሆርሙዝ 20% ብቻ ነው መሸከም የሚችሉት። ሆርሙዝን የሚተካ ምንም ምትክ የለም። በዚህ ዓለም ላይ በታወቀው አደገኛ ቀጠና ላይ ያሉ ሰዎች እንዴት ነው የሚኖሩት? በኢራን በኩል ባለው ባንድርስ አባስ እና በኦማን በኩል ባለው ሙስዳም ያሉ ሰዎች ሕይወታቸው ከባህሩ ጋር የተቆራኘ ነው። አብዛኞቹ አሳ አጥማጆች ናቸው። ይሁን እንጂ ኑሯቸው ሁሌ በስጋት ውስጥ ነው። የጦር መርከቦች በየቀኑ በቤታቸው አጠገብ ሲያልፍ ማየት ለነሱ የተለመደ ነው። ሆርሙዝ የባህር መስመር ብቻ አይደለም፣ የዓለም ኢኮኖሚ የልብ ትርታ ነው። ኢራን ይህንን መስመር እንደ ሪሞት ኮንትሮል ትጠቀምበታለች። ዓለምን ጸጥ ለማድረግ መንገዱን እዘጋዋለሁ የሚለው ማስፈራሪያዋ ብቻ ይበቃታል። የዛሬው ፕሮግራማችን ይህን ይመስል ነበር። እስከ መጨረሻው ስላዳመጡ እናመሰግናለን። ሰብስክራይብ ማድረግ አይሩ።